ይህ የምታዩት ኢሜጅ ኢማጂን የደከመው ሰው ውሃ ያስፈልገው ሰው ይታየናል፣ እያንቧቸ ነው። ስለዚህ ውሃ ደግሞ የሚያውቀው እሱ ውሃን ነው። ውሃ የሚያገኝበት ዲስታንስ ደግሞ 9 ኪሎ ሜትር ዲስታንስ ነው ያለ። ስለዚህ ይህ ሰውዬ ከኋላው H2O አለ። ኬሚስትሪ ሳይንስ በተማረ አስተሳሰብ H2O ማለት ውሃ ማለት ነው። ስለዚህ ምንም ኖሌጅ የሌለው ምንም ኬሚስትሪ ሳይንስ የሌለው ሰው 9 ኪሎ ሜትር መልፋት 9 ኪሎ ሜትር መሰቃየት አለበት ማለት ነው። ከዛም ደርሶ ውሃውን ሳያገኝ ሊሞት ይችላል፣ ውሃውንም ሊያገኝ ይችላል ማለት ነው። ነገር ግን 50 ሜትር ላይ ውሃ አለ። ሰው ማያቅ ሰው የውሃ እንዴት እንደሚፈጠር ማያቅ ሰው ስኪል በየጊዜው ማያገኝ ሰው H2O ውሃ እንዳልሆነ ያውቃል። ስለዚህ ከ50 ሜትር ላይ ያለውን እድል በአግባቡ ሳይጠቀም ህይወቱ ያልፋል ማለት ነው። ሰው መማር ኖሌጅ ኢዝ ፓወርፉል። እውቀት ከድህነት ያድነናል። እውቀት ውሳኔ እንድንወስን ጥሩ ውሳኔ እንድንወስን ያደርገናል። እውቀት የተሻለ ህይወት እንድንኖር ያደርገናል። እዚህ እውቀት ምንድን ነው? እውቀት አንዴ ብቻ የተማርነው ሳይሆን ጅምሮን አነቃቂ ተናጋሪና ላይፍ ኮች አሰልጣኝ ዩኒቨርሲቲ ውስጥ የተማርከው ትምህርት የዕለት ጉርስን ሊዘጋልህ ይችላል፣ ሊሸፍንልህ ይችላል፣ ሊያኖርህ ይችላል። ነገር ግን ሁሌም ሰልፍ ዱኬትድ በሆን ቁጥር ሁሌም የምትማረው ትምህርት ግን ባለሀብት ያደርጋል ይላል። ስለዚህ እኛ ማወቅ ጥሩ ስትራቴጂክ የሆነ ታክኒካል የሆነ ስማርት የሆነ ዲሲሽን እንድንወስን፣ ማወቅ መከራን እንድናልፍ፣ ማወቅ ቶሎ አቅጣጫን እንቀይርና በአግባቡ የሚገባውን ውሳኔ እንድንወስን ያደርገናል ማለት ነው። የሄንሪ ፎርድ ካምፓኒ ላይ አንድ ማሽን ተበላሸ እና ማሽኑ ተበላሸ። ማሽኑን መስራት የሚፈለጉት መሐንዲሶች መጡ። ማሽኑን አዩት፣ ግን ቢቀያየሩ ቢገለብጡ ሊሰሩት አልቻሉ። ችግሩ ማወቅ አልቻሉ። ሌላ ኤሌክትሪካል ቴክኒሽያን የሆነ ሰው እንዲሁ ኖርማል እይታም ይታይ ባለሙያ መጣና አየና በኖራ የሆነ ቦታ ላይ ምልክት አደረገበት። በኖራ ምልክት ካደረገበት ላይ ጠበቅ አድርጓታል። አጠበቁት። ሲያጠብቁት ማሽኑ ሰራ። ሄንሪ ፎርድ ደነገጠ። እንዴት ይሁሉ መሐንዲስ ያላገኘውን አንተ ትሰራዋለህ? ስንት ነው የሚከፈልህ ብሎ ጠየቀ። ሰውየው $10,000 አለ። በደቂቃ ውስጥ አንድ ደቂቃ አልወሰደ። ችግሩን ለይቶ ችግሩን ፊክስድ ያደረገበት ሰዓት ማለት ነው። በአንድ ደቂቃ ውስጥ ግን $10,000 ጠየቀ። ሄንሪ ፎርድ ተናደደ። እንዴት በኖራ ስለቀባህ ብቻ $10,000 ትጠይቃለህ? ባለሙያውም በኖራ የቀባውበት $1 ነው። የት ጋር መቀባት እንዳለበት የለየውበት ግን $9,999 ነው አለ። ሰውኛ ችግሩን ለመፍታት ምን ወስድበት ጊዜ ማተር ያደርጋል። ጣይርን ስራን መቀነስ ፕሮዳክትን ግን ማባዛት ወር ውጤትን ግን ማባዛት ማለት ይሄ ነው። ይህ ከየት ይመጣል ካልከኝ ከኖሌጅ ነው የሚመጣው፣ ከስኪል ነው የሚመጣው። ስኪል የት ይመጣል ካልከኝ ስኪል ከህመም ይመጣል። ስኪል ከፍላጎት ይመጣል። የሆነ ነገር ከመፈለግ ማደግን ከመፈለግ የሆነ ነገር ለውጥን ከመፈለግ። ስኪል ከምትውልበት ውሎ ከጓደኞቹ ይገኛል። ስኪል ከፈተና ይገኛል። ስኪል ከውድቀት ይገኛል። ስኪል ከትምህርት ይገኛል። ነገር ግን እኛ ዝም ብለን ምንጠብቅ ከሆነ ባለንበት ወንበር ባለንበት ቢሮ ላይ ዝም ብለን ያለን ዴይሊ አክቲቪቲ የተለመደ ታስክ እየሰራን ምንጠብቅ ከሆነ እንሸነፋለን፣ ነገሮቹ ይቀድሙናል ማለት ነው። እና ይሄ ቴክኖሎጂ ኤራ ነው። በዚህ ቴክኖሎጂ ኤራ ስማርት መሆንን ይጠይቃል። ሃርድ ወርክ ብቻ በቂ አይደለም። ስማርት መሆን ማለት ነው ኢዚሊ አሲስት የሚያደርጉኝን ቴክኖሎጂዎች መጠቀም፣ በአግባቡና በአጭር ሰዓት ስራዬን መስራት ማለት ነው። ስማርት ስራ ማለት እሱ። ስለዚህ ስቲል ነው ጉግል ነው ብራውዝ ማደርገው ፊገር አውት ማደርገው ሰርች አውት ማደርገው በጉግል ነው ወይስ የኤአይ ቱሎችን ነው በአግባቡ የምጠቀም? እያንዳንዱ ቀን
አዳዲስ ነገሮች ይመጣሉ፣ ለእኛ የሚጠቅሙን ነገሮች። እነሱን በአግባቡ መጠቀም ዴይሊ ያሉ አክቲቪቲዎችን በቀን ውስጥ እነዛን ኤአይ ቱሎች ተጠቅመን በአግባቡ ከሰራን በአግባቡ እንሰለጥናለን ማለት ነው። ስለዚህ ቴክኖሎጂን በአግባቡ የሚጠቀም ሰው በአግባቡ ቀድሞን ይሄዳል። ናው ኤአይ አቴንሽን ኢኮኖሚ ስለሆነ ቴክኖሎጂን ተጠቅመን ዩቲዩብ ቢዝነስ፣ ቲክቶክ ቢዝነስ ነው፣ ፌስቡክ ቢዝነስ ነው፣ ቴሌግራም ቢዝነስ ነው፣ ኢንስታግራም ቢዝነስ ነው፣ ሊንክዲን ቢዝነስ ነው። በት ከስተመር ደግሞ አንድ ለኔ ከስተመር እኔ ላንተ ከስተመር። ስለዚህ አንዳንዴ የሆነ ሰዓት የያዝናቸው ትምህርቶች የሆነ ክፉ ቀን ያወጡናል አይደል? የሆነ ሰዓት ከቤተሰባችን ያገኘነው እውቀት። ጁሊያን ኮፒኬ ትባላለች። ጁሊያን ኮፒኬ አንድ ቀን ከቤተሰቦቿ ጋር በአውሮፕላን በረራ ላይ እያለች ከ10 ሺህ ጫማ ከፍታ ላይ ወድቃ ተከሰከሰች። ያኔ 17 ዓመቷ እና የወደቀችበት ቦታ በአማዞን ጥቅጥቅ ባለ ጫካ ውስጥ ስለሆነ እዛ ጫካ ውስጥ ሰው የለም ከአውሬና ከአሞራ ከዋፋት ውጭ ማለት ነው። ግን እዛ ከወደቀች በኋላ ሳይንቲስት ቤተሰቦቿ ሲነግሯት የነበሩት አንድ መርህ አላት። ያ መርህ አጋጣሚ ሆኖ በጫካ ውስጥ ከጠፋሽ የወንዞችን አቅጣጫ ይዘሽ ቁልቁል ውረጅ። ምክንያቱም ወንዞቹ ቁልቁል የሚወርዱት የሰው ልጅ ስልጣኔን መሰረት አድርገው ይሏት ነበር። ይህ መርህ ለእርሷ ጠቀማት። ጉዞ ጀመረች፣ ወንዞችን ተከተላ። ከ10 ቀን መከራና ሲቃይ በኋላ ብቻዋን የተረፈች ልጅ ስለነበረች ከ10 ቀን መከራና ሲቃይ በኋላ አንድ የጫካ ጎጆ አገኘችና በሰላም አረፈች። ሕይወቷም ተረፈ። የተለየ ዲኤንኤ ያልነበራት ነገር ግን ከዛ እተርፋለሁ እቆያለሁ እዚች መሬት ላይ የመቆየት ጽናት አይሆንም የማለት ጽናት በልቧ አለ። ሁለተኛው መርሁ አንድ ቀን ከቤተሰብ የተማረችው መርህ በአእምሮ አለ። እሱም መርህ ተጠቀመች ማለት። ስለዚህ ምን ይዘው እውቀት አንድ ቀን ከሆነ ነገር ያወጣን ስትራቴጂክ እንሆናለን። መረጃ እና ማስረጃ ለጥሩ ውሳኔ ያስፈልገናል። ህይወታችንን ዳይሬክት ለማድረግ ያስፈልገናል። ስለዚህ ትምህርት የ9 ኪሎ ሜትር እና የ50 ሜትር ልዩነት ነው ያለው። ጋፓችን በዚህ ልክ ነው የምንለያየው። ስንወስንም ከሰው ጋር አፕሮች ስናደርግም ስራ ስንይዝም በአግባቡ ስራችንን ስንወጣም ስንታመንም ስናምንም በዚህ ልክ ነው የምንለያየው። እምንይዘው በአእምሯችን ያለ እውቀት በሙሉ እኛን ዲተርማይን ያደርገናል። ስለዚህ ትምህርት ነው አይደል ያለው ታላቁ ታጋይ ኔልሰን ማንዴላ። ትምህርት ዓለምን ለመቀየር የምንጠቀምበት ታላቁና ኃይለኛው መሳሪያ ነው ብሏል። ስለዚህ ስንማር የመጀመሪያ መነሻ ቢዝነሳችን የሚሆነው ትምህርት ነው። ከዛ በኋላ ቢዝነስ ሊኖር ይችላል። ሚሊዮነር ቢሊዮነር ልትሆን ትችላለህ። ግን በትምህርት ዲፔንድ የሆነ ሰው ታላቅ ሰው ይሆናል ማለት ነው። ትልቅ ስራ ይሰራል ማለት ነው።